እንደዚህ አይነት ሲቹዌሽን እየሰራችሁ አንዳንድ ጊዜ ስታስቡት የሆነ የሚከብዳችሁ የሚያሳስባችሁ ፈተና ውስጥ ሆናችሁ የሚያስጨንቃችሁ ነገር ሲመጣ ሁልጊዜ የነገሩን ክብደት ሳይሆን ወይም ደግሞ እጃችሁ ላይ ያለው ነገር ከነገሩ ጋር መጣጥናችሁት ያንን ነገር እንደሚፈታላችሁ ወይም እንደማይፈታላችሁ አስባችሁ መጨነቅ ሳይሆን እናንተ የማን እንደሆናችሁ መጀመሪያ እናንተ የማን እንደሆናችሁ ትላንትናችሁን ማን እንዳሳለፋችሁ እዚህ ጋር ማን እንዳስቀመጣችሁ ወደ ምድር እንድትመጡ ማን እንደፈቀደላችሁ ባለቤታችሁ ማን እንደሆነ ማሰብ እንዴት ሰላም የሚሰጥ ነገር እንደሆነ ልነግራችሁ አልችልም። ብዙ ጊዜ ልክ እንደዚህ ብቻዬን ሆኜ ስራ በምሰራበት ሰዓት ብዙ ነገር አስባለሁ፣ ብዙ ነገር አያለው። ግን የሚያስጨንቁኝ ወይም የሚፈትኑኝ ወይም ደግሞ ከባድ የምላቸውን ሲቹዌሽኖች በማስብበት ወቅት ሁልጊዜ የማስበው ነገር ለነገሩ ሶሉሽን እንደሌለው ለነገሩ መልስ እንደሌለው ሳይሆን እኔ የማን እንደሆንኩኝና ያ ነገር ከባለቤቴ እንደማይበልጥ ሳስብ ወይም ደግሞ እኔን ኦን ካደረገኝ ከአምላኬ እንደማይበልጥ ሳስብ ደስ እሰኛለሁ። በዚህ ሰዓትም ለእናንተ በትንሹም ቢሆን ስፔሻሊ ጭንቀቱ ስላላችሁ ሀሳቡ ስላላችሁ ሰዎች መልስ ይሆናል ብዬ ስላሰብኩኝ ይህን ነገር ላካፍላችሁ መጣ። ይመቻችሁ።